ሰላም እንደናችሁ የተከበራችሁ ውድ የቻናሌ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት በጣም ጠቃሚ የሆኑ የአማርኛ ቃላት ምስረታ ከእንግሊዘኛ ጋር እንዴት እንደሚነበቡ ጭምር ባንድ ይዤላችሁ መጥቻለሁ። ቪዲዮው ለሌሎች እንዲደርስ ላይክ እና ሳብስክራይብ ሼር እያደረጋችሁ እስከ መጨረሻ ድረስ ተከታተሉት። ለቻናሉ አዲስ የሆናችሁ አዳዲስ ጠቃሚ ቪዲዮዎች ሲለቀቁ ወዲያውኑ እንዲደርሳችሁ ሳብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። እያንዳንዳቸው ከተ እስከ ቶ ድረስ ሁለት ቃላት ይዤላችሁ መጥቻለሁ። እያንዳንዳቸውን አነብላችኋለሁ። እንዴት እንደሚጻፉ እንዴት እንደሚነበቡ ነግራችኋለሁ። እናንተ ቪዲዮውን እስከ መጨረሻ ድረስ መከታተል ይጠበቅባችኋል፣ ግልጽ እንዲሆንላችሁ ማለት ነው። ወደ መጀመሪያው ስንሄድ መጀመሪያ ላይ የተቀመጠው እንደምታዩት ተስፋ ይላል። ተስፋ የሚለው በእንግሊዘኛ የሚታወቀው በእንግሊዘኛ ተስፋ ብላችሁ ለመናገር ስትፈልጉ ምን ትላላችሁ? ሆፕ HOPE ሆፕ ሲነበብም እንደምታዩት ሆፕ ብለን እናነባለን። ድጋሚ ታነብላችሁ ተስፋ ሆፕ። ሁለተኛው ቃላት ምስረታ ደግሞ በተ አሁንም ምን ብለን መስርተናል? ተቀበለ የሚለውን በእንግሊዘኛ ለመናገር ስንፈልግ በእንግሊዘኛ ተቀበለ የሚለው አክሴፕት በእንግሊዘኛው አክሴፕት እንዴት እንደሚነበብ አስቀምጬላችኋለሁ። አክሴፕት ማለት ተቀበለ ማለት ነው። በአማርኛው ተቀበለ ለማለት በእንግሊዘኛው ሲሆን አክሴፕት እንላለን ማለት ነው። ድጋሜ ሳነብላችሁ ተቀበለ፣ አክሴፕት። ወደ ሁለተኛው ስንሄድ በቱ ቃላት ስንመሰርት ቱቦ የሚለው በእንግሊዘኛ የሚታወቀው በእንግሊዘኛ ቱቦ ለማለት ፓይፕ ሲነበብም ፓይፕ ብለን እናነባለን። ድጋሚ ሳነብላችሁ ቱቦ ፓይፕ ማለት ቱቦ ማለት ነው። በሁለተኛ ላይ የተቀመጠው በቱ ቃላት ስንመሰረት አሁንም ድጋሚ ቱንዚያ እንግዲህ የሀገር ስም ነው። ቱንዚያ የሀገር ስም፣ የቦታ ስም፣ የሰው ስም ሲሆን ራሱ ነው የሚጻፈው ብያቸዋለሁ። ቱንዚያ የሚለው ቱንዚያ ሲነበብም እንደምታዩት ቱንዚያ ተመሳሳይ ነው። ድጋሜ ሳነብላችሁ ቱንዚያ። ወደ ሶስተኛው ስንሄድ በቲ ቃላት ስንመሰርት ቲማቲም ሁላችንም የምናውቀው ቃላት ነው። ቲማቲም የሚለው በእንግሊዘኛ የሚታወቀው በእንግሊዘኛ ቲማቲም ለማለት ቶማቶ ሲነበብ ቶማቶ ማለት ቲማቲም ማለት ነው። ድጋሜ ሳነብላችሁ ቲማቲም ቶማቶ። አሁንም በቲ ቃላት ስንመሰርት ቲኬት የሚለውን በእንግሊዘኛው እራሱ ነው የሚጻፈው እንደምታዩት ቲኬት ሲነበብም ቲኬት ብለን እናነባለን። ድጋሜ ሳነብላችሁ ቲኬት። በታ ቃላት ስንመሰርት በታ ታጠፈ የሚለው በእንግሊዘኛ የሚታወቀው ታጠፈ ለማለት በእንግሊዘኛ ከርብ። ድጋሜ ሳነብላችሁ ታጠፈ ከርብ። በታ አሁንም ድጋሜ ሁለተኛ ቃላት ስንመሰርት ታማኝ ለማለት በእንግሊዘኛ ደግሞ ታማኝ ለማለት በእንግሊዘኛ ፌስፉል። ድጋሜ ሳነብላችሁ ታማኝ ፌስፉል ማለት ታማኝ ማለት ነው። ታማኝ ለማለት በእንግሊዘኛ ፌስፉል እንላለን። ቀጥሎ የተቀመጠው ቴፕ የሚለው በእንግሊዘኛው ሲሆን ራሱ በቃላቱ ይለያል እንጂ ድምፁ ተመሳሳይ ነው። ሲነበብ እንደምታዩት ቴፕ ለማለት TAPE ሲነበብም ቴፕ። ድጋሜ ሳነብላችሁ ቴፕ። ቀጥሎ በቲ የተቀመጠው ቴምብር
ቴምብር ለማለት በእንግሊዘኛ ሲሆን በእንግሊዘኛ ስታምፕ ሲነበብ ስታምፕ ማለት ቴምብር ማለት ነው። ድጋሜ ቴምብር ስታምፕ። ቀጣይ የተቀመጠው ትልቅ የሚል ቃላት መሰረትን ትልቅ በእንግሊዘኛው ሲሆን ደግሞ ቢግ ሲነበብ ድጋሜ ሳነብላችሁ ትልቅ ቢግ። አሁንም ቃላት ስንመሰረት ትንሽ በእንግሊዘኛው ሲሆን ስሞል ድጋሜ ሳነብላችሁ ትንሽ ስሞል። ቃላት ስንመሰረት ደግሞ በመጨረሻው ቶሎ ማለት ያው በፍጥነት ቶሎ ማለት ይታወቃል። ቶሎ ለማለት በእንግሊዘኛው ለመናገር ይህን ቶሎ የሚለው ሱን ሲነበብ ድጋሜ ሳነብላችሁ ቶሎ ሱን። አሁንም ቃላት ስንመሰረት ቶንሲል በእንግሊዘኛው ራሱ ቶንሲል ድጋሜ ሳነብላችሁ ቶንሲል። እያንዳንዳቸውን ከላይ ጀምሮ ስናያቸው እንግዲህ መጀመሪያ ላይ የተቀመጠው ተስፋ ሆፕ፣ ተቀበለ አክሴፕት፣ ቱቦ ፓይፕ፣ ቱንዚያ፣ ቲማቲም ቶማቶ፣ ቲኬት፣ ታጠፈ ከርብ፣ ታማኝ ፌስፉል፣ ቴፕ፣ ቴምብር፣ ስታምፕ፣ ትልቅ፣ ቢግ፣ ትንሽ ስሞል፣ ቶሎ ሱን፣ ቶንሲል። በዚህ መልኩ ይነበባሉ። እንግዲህ እነዚህ በጣም ጠቃሚና አስፈላጊ የሆኑ በየጊዜው የምናወራቸው በየጊዜው የምንጠቀምባቸው ቃላቶች ናቸው። እነዚህን ቃላቶች ተጠቅመን ነው እንግዲህ እነዚህን እያገጣጠምን ቃላት የምንመሰርተው፣ እንግሊዘኛ የምንናገረው፣ በእንግሊዘኛ የምንጽፈው። እነዚህን ቃላቶች ከቨርብ ቱ ቢ ጋራ ከሳብጀክት ጋር እያያያዝን አንድ ላይ እያደረግን የምንናገረው እነዚህን ቃላቶች ግዴታ ተጠቅመን ነው ማለት ነው። ስለዚህ እነዚህ ቃላት ምስረታዎች በጣም አስፈላጊና ጠቃሚ ናቸው። እነዚህን ቃላቶች ተጠቅመን ነው እንግሊዘኛ የምናወራው ማለት ነው። ቪዲዮውን እስከ መጨረሻ ድረስ ስለተከታተላችሁት በጣም አመሰግናለሁ። እያንዳንዳቸውን ማለማመድ፣ ማጥናት፣ መያዝ ይገባቸዋል ማለት ነው። ሌላው በኦንላይን ለመማር የምትፈልጉ ባስቀመጥኩላችሁ ስልክ ቁጥር በመደወል ወይም በኢሞ፣ በቴሌግራም፣ በዋትስአፕ ሀይ ብትሉ ታገኛላችሁ። እናንተም በተመቻቸው ጊዜና ሰዓት አመቻችታችሁ በየትኛውም ሀገር በየትኛውም ቦታ ሆናችሁ በኦንላይን ለአንዳንድ ሰዓት መማር ትችላላችሁ ማለት ነው። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላም ሁኑልኝ። ቻው